ሰላም ሰላም እንዴት ናችሁ? እንኳን ወደ ዮምቴክ ዩቲዩብ ቻናል በሰላም ተመልሰው መጡ። በዛሬ በማይክሮሶፍት ኦፊስ ወርድ ቱቶሪያል ደግሞ ሜል መርጅ እናያለን ማለት ነው። ስለዚህ መጀመሪያ ኦፊሳችንን እንከፍታለን። ኦኬ ወርድ ብዬ ጽፌ እንደዚህ መክፈት ይችላለን ማለት ነው። ከዛ ብላንክ ፔጅ ብለን እንገባለን። ስለዚህ ሜል መርጅ ነው የምናየው። ሜሊንግ ነው የምናየው። ሜሊንግ ማለት እንግዲህ አንድን ደብዳቤ ለብዙ ሰዎች ፕሪንት አድርገን የምንሰጥበት አማራጭ ነው ማለት ነው። እዚህ ያንን አንድ ደብዳቤ ለብዙ ሰው እንዴት ነው በአንድ ጊዜ ጽፈን ፕሪንት አድርገን በራሳቸው ስም ማለት ነው በራሳቸው ስምና በራሳቸው አድረስ ለሰዎቹ እንዲደርስ የምናደርገው የሚለውን ነው የምናየው ማለት ነው። ስለዚህ ሜሊንግ ማለት ዋና ዓላማ ይሄ ነው ማለት። ስለዚህ የሆነ ደብዳቤ ክሬት እናድርግ። ለምሳሌ ኢኳልስቱ ብዬ ኢኳልስቱ እንበልና የሆነ ቴክስት ዝም ብሎ ለማምጣት ራውንድ ብለን እንደዚህ እናስቀና ኢንተር እንበል። እንደምታዩት አሁን በዚህ መልኩ ክሬት አደረገልኝ ማለት ነው። ስለዚህ ሌተር ነው ብለን ብናስብ ኦኬ ኮንትሮል ጄ እንበለው። ፎርማቲንጉን ያው እናስተካክላለን። ታይም ሮማን እናድርገው፣ ይሄኛውን 12 እናድርገው። ኦኬ ስለዚህ የደብዳቤ ነው ብለን እናስብ። አሁን ይህን ደብዳቤ ወይ የጥሪ ሊሆን ይችላል ወይ ደግሞ የማመልከቻን ደብዳቤ ሊሆን ይችላል ማለት። ስለዚህ ለብዙ ሰው በአንድ ጊዜ ይህንን ፕሪንት አድርገን እንዴት እንደምንሰጥ ለማሳያቸው ማለት ስም መቀየር ምናምን ሳይጠበቅብን አውቶማቲካሊ አንዴ ሰርተን እንዴት ነው መላክ የምንችለው። ስለዚህ ኦኬ ፎርማት ካደረግን በኋላ እዚህ ጋር ክሊክ እናድርግና ሜሊንግ የሚለው ላይ እንገባለን። ከዛ ምንድነው የምናለው ስታርት ሜሊንግ እንለዋለን። ከዛ እዚህ መተን ስቴፕ ባይ ስቴፕ ሜሊንግ ሜል መርጅ ዊዛርድ ብለን ክሊክ እናደርጋለን ማለት ነው። ስለዚህ ያው እንደምታዩት እዚህ ዳር ላይ ማለት ነው ሌተር ይላል። ሌተራችንን ጽፈናል እኛ። ስለዚህ ምንድነው የምናደርገው ኔክስት ዶክመንት እንለዋለን። ኦኬ ኔክስት ደግሞ ምንድነው የሚለው ሰሌክት ስታርቲንግ ዶክመንት ነው የሚለው። የኛውንም እናልፈዋለን ማለት ነው። ኔክስት ደግሞ ምንድነው ሰሌክት ሪሲፕት ይላል ማለት ነው። ስለዚህ የተቀባዮችን አድራሻ ነው የምናስገባው ማለት ነው። ስለዚህ ታይፕ ኒው ሊስት ብለን እናስገባለን፣ ወይም ደግሞ ካለን ያለንን መጠቀም እንችላለን። ስለዚህ ታይፕ ኒው ሊስት ብለን ክሬት እንላለን ማለት ነው። እዚህ ጋር ኦኬ ክሬት ስንለው እንደምታዩት የአማራጭ ነው የሚመጣልን። ስለዚህ እዚህ ላይ መተን የሰዎቹን ስምና አድረስ እናስገባለን። ለምሳሌ አቶ እንደሆነው ታይትላቸውን ማለት ነው። አቶ ያው ብዙ ጊዜ ስም ሲጻፍ የፈርስት ኔም ካምፓኒ እንዲያውም ይላል። አዲስ አድረሴ አዲስ አበባ ነው። ይህን መዝለል ይችላለሁ። ኦኬ አድረስ ሲቲ አዲስ አበባ ልበለው። ኢትዮጵያ ዚፕ ኮድ ምናምን ካለ እንሞላለን ማለት ነው። ስለዚህ ስለዚህ ከጨረስን በኋላ የምንለዋለን ኦኬ ስንለው ሴቭ አድርጎ ይላል ማለት ነው። ሜል መርጅ ብዬ ሴቭ አድርገዋለሁ ማለት ነው። እንደምታዩት እንግዲህ ዳታቤዙ ወይም ደግሞ ሊስት ኦፍ ፕሮፋይል ያለበትን ዳታቤዝ ክሬት ያደርግልናል ማለት ነው። እንደምታዩት ሜል መርጅ ኤምዲቢ ይላል ማለት ነው። ስለዚህ ይሄ ዳታቤዝ ነው ማለት ነው። ኤዲት ማድረግም ከፈለግን ወይም ሶርት ማድረግም ከፈለግን እዚህ ጋር ሶርት ማድረግ ይቻላል ማለት ነው። ስለዚህ ኦኬ እንለዋለን ማለት ነው። ኦኬ ወይም ደግሞ ይህን ዳታ የት እናገኘዋለን? ዶክመንት ላይ መተን እዚህ እንደምታዩት ማይ ዳታ ሶርስ የሚለው ጋር ስንገባ ሜል መርጅ የሚለውን በዚህ መልኩ በማይክሮሶፍት ኦፊስ አክሰስ ይከፍትልናል። ኤዲት ብንለው ወይም ደግሞ ክሊክ እናደርገው ይህን ይመስላል ማለት ነው። ሌላውን ፕሮፋይልን መሙላት ይቻላል። እዚህ ላይ የሚመተን ደግሞ አድ አድርገን ወደዛ ማስገባት እንችላለን ማለት ነው። ስለዚህ በዚህ መልኩ ክሬት አድርግልናል ማለት ነው። ሌላ ምንድነው የምናደርገው? አሁን ደብዳቤው እንዴት እንደምንልክ ነው የምናየው። ስለዚህ እዚህ አድረስ ብሎክ የሚለው ላይ ክሊክ እናደርጋለን።
ክሊክ ካደረግን በኋላ እዚህ ጋር እንደምታዩት ፎርማት የሚያስመርጠን በየትኛው አይነት ፎርማት ነው የሚላችሁ ነገር። ስለዚህ እንደምታዩት አሁን እዚህ ጋር ማቴዎስ ኤማነ ዮምቴክ አለ አዲስ አበባ ኢትዮጵያ። ይሄኛውን ስመርጠው ልዩነቱን እያያችሁት ነው። ልክ በዚህ የተመቸንን እንመርጣለን፣ ከዛ ኦኬ እንለዋለን ማለት ነው። ኦኬ ስለዚህ ይህን ይመስላል ማለት ነው። አሁን ቡክ አድረስ ወይም ደግሞ ግሬቲንግን ከፈለግን ደግሞ እዚህ ጋር ግሬቲንግ ላይ ያ ማለት ቢር ብሎ እንዲጀምር ነው። ስለዚህ እሱን አልፈልገውም። ምን አደርጋለሁ አሁን ኔክስት ራይት ዩር ሌተራችን ጽፈናል። ፕሪቪው ዩር ሌተር ስንለው ሌተራችንን በዚህ መልኩ ያመጣልናል ማለት እንደምታዩት አቶ ማቴዎስ ማን ዮምቴክ አዲስ አበባ ኢትዮጵያ ብሎ ያመጣልኛል ማለት ነው። ሌላም ኔክስት ብለው እንደምታዩት ሁለተኛውን ሰው ወይዘሮ ትዕግስት አማረ ዮምቴክ ይላል። እንዲሁም ደግሞ አንድ አጠቃላይ አሁን እዚህ ጋር የሰባት ሰው ደብዳቤ በአንድ ጻፈ ማለት ነው። ስለዚህ የሜል መርጅ ደግሞ ይህን ይመስላል ማለት እንደምታዩት አሁን እዚህ ጋር የሰባት ሰዎችን አንድ ደብዳቤ በአንድ ጊዜ ፕሪንት አድርጌ መላክ እችላለሁ ማለት ነው። ፕሪንት ለማድረግ ኢንዲቪዥዋሊ እዚህ ጋር ኔክስት እያለን የራሳቸውን ፕሪንት አድርገን ለሰዎቹ መስጠት እንችላለን ማለት ነው። ስለዚህ ሜል መርጅ ይህን ይመስላል ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ኪፕ ክሬቲቭ ባይ